እቺን ቪዲዮ ካየሁኝ በኋላ አንድ የሚገርም ሐዲስ ትዝ አለኝ። እስኪ በመጀመሪያ ቪዲዮውን ላሳያችሁ። مفردة تشلال مفردة 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 مفرة مفرة مفربل مفرة مفرة مفربل ايش مفردة مفردة لا دولا امتى دولا الشلم يبلال مفردة 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 በመጀመሪያ ሁላችሁም ማሻአላህ በሉት። ነብዩ ሰለላሁ ዐለይሂ ወሰለም ታዲያ ምን ይላሉ መሰላችሁ? الذي يقرأ القرآن ያ ቁርአን የሚቀራው የሆነ ሰውዬ وهو شاق عليه በጣም እየተቸገረ እየተንተባተበ የሚቀራው የሆነ ሰውዬ ለሁ አጅራን ሁለት አጅር አለው ይላሉ። የመጀመሪያው ቁርአንን በሚቀራበት አንድ አጅር አለው። ሁለተኛው በሚቸገርበት በሚንተባተብበት ሱብሃንአላህ ቁርአንን ሲቀራ የተንተባተበ ያቃተው በሚቀራበት ራሱ ሁለት አጅር አለው ይላሉ። ቁርአን የሚቀራ ሰው ከበደውም ቀለለውም ምንም ኪሳራ የለውም። ለማንኛውም አልሂዳያ ኦንላይን ቁርአን ማዕከል ስልክ ቁጥር አለላችሁ። እየደወላችሁ ካላችሁበት ቦታ ቁርአናችሁን ተማሩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።